ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምናየው የሽያጭ መመዝገቢያ መሳሪያ አወጋገድና አስተዳደር ስርዓትን ነው የምናየው። ሽያጭ መመዝገቢያ መሳሪያ ማለት ያው ካሽ ሬጂስተር ማለት ነው። ካሽ ሬጂስተር የምንጠቀመው ገንዘብ ለመሰብሰብ ነው የምንጠቀምበት ማለት ነው። ስለዚህ እንዴት ነው የሚወገደው የሚለውን ነው የምናየው። ለምንድን ነው የሚወገደውስ የሚለውንም እናያለን ማለት ነው። የሽያጭ መመዝገቢያ መሳሪያ የሚወገድባቸው ምክንያቶች አሉ። እነዚህ ምክንያቶች አንደኛ ተጠቃሚው የንግድ ስራውን በጊዜያዊነት ሲያቆም ወይም ድርጅቱን ሙሉ በሙሉ ሲዘጋ፣ ሁለተኛ መሳሪያው በሌላ ሲተካ ወይም ሲቀየር፣ ሶስተኛ መሳሪያው ሲበላሽ ወይም መለዋወጫ ሊገኝለት የማይችል ችግር ሲገጥመው ወይም በሌላ በማንኛውም መንገድ አገልግሎት የማይሰጥ ሆኖ ሲገኝ ሽያጭ መመዝገቢያ መሳሪያን ማስወገድ ወይም ደግሞ ስራውን እንዲያቆም ማድረግ ይቻላል ማለት ነው። ስለዚህ አንደኛ ተጠቃሚ የንግድ ስራውን በሚያቆም ለጊዜያዊ ሲያቆም ወር ደግሞ ሙሉ ለሙሉ ሲዘጋ፣ ስለዚህ ሽያጭ መመዝገቢያ መሳሪያ ስራ ያቆማል ማለት ነው። በሁለተኛ ደረጃ ደግሞ በሌላ ሲተካ፣ ለምሳሌ ፊዚካል ፕሪንተር የሚባል አለች። ሪሲቷን ከሶፍትዌር ጋር አገናኝቶ በኮምፒውተር ወይም በላፕቶፕ ፕሪንት አድርገው የሚያወጡልን ሲሆን፣ በፊት ደግሞ ራሷን ከሽያጭ መመዝገቢያ መሳሪያ ሪሲት እቺ ቀጭኗን የካሽ ሬጂስተር ሪሲት የሚያወጣ ይሆንና ወደዛኛው ሲቀየር ማለት ነው፣ ወደ ዘመናዊ ሲቀየር ይሄኛው ስራ ስለሚያቆም ያው ይወገዳል ማለት ነው። ሶስተኛው ደግሞ ምናልባት ተበላሽቶብን መለዋወጫ ሊገኝለት ካልቻለ፣ ሊጠገን ካልቻለ ወይም ደግሞ በሌላ በማንኛውም መንገድ አገልግሎት የማይሰጥ ሲሆን ይወገዳል ማለት ነው። ስለዚህ ይሄንን እንደዚህ አይነት ነገሮች ሲገጥሙን ዝም ብለን አንስተን እንደሌላው ዕቃ ዝም ብለን የሆነ ቦታ ስቶር ውስጥ ማስቀመጥ እንችላለን ወይስ ለመንግስት ለተቋሙ ማለት ነው ሽያጭ መመዝገቢያ መሳሪያ መቼም የሚያገናኘው አለ፣ ገቢዎችና ነጋዴውን ያገናኛል። ነጋዴው ሴልሱን ለራሱም ጥቅም ይቆጣጠርበታል፣ በትክክል ገንዘቡ እንዲገባ ያደርጋል። በሁለተኛ ደረጃ ደግሞ መንግስት ወይም ደግሞ ተቋሙ ወይም ደግሞ ገቢዎች ሚኒስቴር ወይም ደግሞ ገቢውን የሚሰበስብ ግብርን የሚሰበስብለት አካል መረጃ ይሰጣል ማለት ነው። ስለዚህ ስናስወግድ በእሱ እውቅና ያስገባ ነው፣ በገቢዎች እውቅና ያስገባ ነው መሳሪያ አሁን ከፊት የጠቀስኳቸው ሶስት ችግሮች ሲገጥሙን፣ ሶስት ነገሮች ሲገጥሙን ዝም ብለን ነው ወይ ሳናሳውቅ ነው ወይ ማስቀመጥ አንስተን ከሆነ ቦታ ወደ ሆና ስንለውጠው ወደ ዘመናዊ ካሽ ሬጂስተር ከኖርማል ካሽ ሬጂስተር ወደ ፊዚካል ፕሪንተር መለወጥ ስንፈልግ ወይም ደግሞ መለዋወጫተን መለዋወጫ ሴንተር ወይም ደግሞ ሰርቪስ ሴንተሩ ይሄንን ነገር ልጠግን አልችልም መለዋወጫ የለውም ብሎ ሲለን ወይም ደግሞ የተለያየ ነገር ንግድ ስራችንን ስናቆም ወይም ደግሞ ለጊዜያዊነት ሰስፔንድ ልናረግ ስናስብ ምንድነው የሚደረገው የሚለውን ነው የምናየው ማለት ነው። ስለዚህ የሽያጭ መመዝገቢያ መሳሪያ የሚወገድባቸው ሁኔታዎች ከላይ ተቀምጠዋል ማለት ነው። ስለዚህ ምንድነው የምናደርገው? የሽያጭ መመዝገቢያ መሳሪያ አንደኛ መሳሪያዎቹን ለአቅራቢው ወይም አገልግሎት ማዕከል የገዛንበት ማለት ነው። ስንገዛ መቼም በየሱቁ አይደለም የሚሸጠው አይደለም። የሽያጭ መመዝገቢያ መሳሪያ የሚሸጡ በመንግስት እውቅና የተሰጣቸው ትክክለኛ መሳሪያ ደግሞ እንደሆኑ የሚያረጋግጡ የራሳቸው መሳሪያ ላይ ዋስትና ሰጥተው የምንገዛቸው አቅራቢዎች አሉ ማለት ነው። ስለዚህ መሳሪያዎቹ ለአቅራቢው ወይም አገልግሎት ማዕከል በአደራ በማስቀመጥ ለሌላ ተጠቃሚ በሽያጭ ወይም በስጦታ ማስተላለፍ እንችላለን ማለት ነው። አሁን እነዚህ ከላይ የገጠሙን ነገሮች አሉ። ኦሬዲ መለዋወጫ ከሌለው ምንም አይደረግም። ለሰውየውም ቢሄድ ብንሸጠውም ብንሰጠውም በስጦታ አይሰራለትም። ግን ለምሳሌ ንግዴን ምዘጋ ከሆነ ወይም ደግሞ ንግዴን ለጊዜው ማቋረጥ ከሆነ እንኳን ምናልባት ልፈልገው ይችላል። ንግዴን ማቋረጥ ግን ከሆነ ሽያጭ መመዝገቢያ መሳሪያውን ለሌላው ማስተላለፍ እችላለሁ ማለት ነው። ወይም ደግሞ ስቀይር ለምሳሌ ቅድም እንዳልኩት ከካሽ ሬጂስተር ወደ ፊዚካል ፕሪንተር ወደዚህ በሶፍትዌር የምትጠቀምና ቲንም የሚገባበት ቲን አክቹአሊ ሁለቱም ላይ ይገባል። እቺ ቀጭኗ ሪሲት እና ረጅም ደግሞ ሪሲት አለን አይደል? ይቅርታ የሚሰጡን። ስለዚህ እነሱን ለምሳሌ ከቀጭኗ ከምታወጣ ካሽ ሬጂስተር ወደ ፊዚካል ፕሪንተር እዚህ ላይ እንደምናየው ማለት ነው ወደ ፊዚካል ፕሪንተር በምንሄድበት ሰዓት ስንቀይረው ይሄኛውን ይዘነው አንቀመጥ።
ካልተጠቀምንበትም ጥቅም ስለሌለው ምን ማድረግ እንችላለን? መሳሪያው ለአቅራቢው ወይም አገልግሎት ማዕከል በአደራ ማስቀመጥ። አሁን ሰስፔንድ ሳረግ ለምሳሌ ንግዴን ለ5 ወር ወይም ለ1 ዓመት አቋርጬ ከዛ ቀጥላለሁ ካልኩ በአደራ ሊቀመጥልኝ ይችላል የሸጠልኝ አካል ጋር ማለት ነው። አለበለዚያ ደግሞ ለሌላ ተጠቃሚ ካልፈለኩት ለሌላ ተጠቃሚ በሽያጭ ወይም በስጦታ ማስተላለፍ እችላለሁ ማለት ነው። በሁለተኛ ደረጃ ደግሞ ለአቅራቢ ወይም ለአገልግሎት ማዕከል በገበያ ዋጋ መሸጥም ከተስማማን እንችላለን ማለት ነው። በገበያ ዋጋ አሮጌ ዕቃ እንደሚሸጠው የሽያጭ መመዝገቢያ መሳሪያም ፈትሸውት ትክክለኛ የስራ ቼክ ካደረጉ በኋላ ለአገልግሎት ማዕከል ወይም ደግሞ ሽያጩን የሸጠልን መጀመሪያ መሳሪያውን ከተስማማን ልንሸጥለት እንችላለን። እሱ ለሌላው ተጠቃሚ ሚሞሪውን ከቀየረ ሚሞሪ ማለት ውስጡ መረጃ የሚይዝ ማለት ነው። እሱን ከሌላ አስገብቶ ሊሸጥ ይችላል ማለት ነው። በሶስተኛ ደረጃ ደግሞ በምን ልናስወግደው እንችላለን? በሽያጭ ሊወገድ የማይችል ወይም የእርጅና ጊዜውን ያጠናቀቀ ወይም በሌላ በማንኛውም ምክንያት ያልተወገዱትን መሳሪያዎች ያለምንም ዋጋ ለባለስልጣኑ ማስረከብ ደግሞ እንችላለን። ክፈለን ሳንለው ግዛኝ ሳንለው ባለስልጣን መስሪያ ቤቱ ማለት ገቢዎች ሚኒስቴር ማለት ነው። ስለዚህ በሶስት አይነት አንደኛ ለሌላ ተጠቃሚ መሸጥ እንችላለን። ሁለተኛ በአደራ ማስቀመጥ እንችላለን የሸጠልን አካል ጋር። በሶስተኛ ደረጃ ይሄ የሸጠልን አካል ደግሞ ሊገዛን ይችላል ከተስማማን። በአራተኛ ደረጃ ደግሞ በሽያጭ የሚወገድ ካልሆነ የእርጅና ጊዜውን ያጠናቀቀ ወይም ደግሞ በተለያየ መንገድ እንደዚህ አሁን ከላይ በጠቀስናቸው መንገዶች መወገድ የማይችል ከሆነ ለገቢዎች ሚኒስቴር ማስረከብ እንችላለን ማለት ነው። ስለዚህ ይሄንን የሽያጭ መመዝገቢያ መሳሪያ ማስወገድ የምንችለው በዚህ መልኩ ነው እንጂ ከዚህ ውጪ ከሆነ ያስጠይቀናል ማለት ነው። ስለዚህ በሽያጭ መመዝገቢያ አወጋገድ ላይ ጥያቄ ካላችሁ ወይም ደግሞ የተለያየ ምን እናድርግ እንዴት ይሁን የምንለው ነገር ካለ ልንነጋገርበት እንችላለን። ጥያቄ ልታነሱ ትችላላችሁ። ቤተሰቦቼ ሼር ላይክ አድርጉ። ቤተሰብ እንሁን። በተለያየ ጉዳይ በማህበራዊ በተለያየ ነገሮች መነጋገር እንችላለን፣ መማማር እንችላለን እና ሰብስክራይብ አድርጉት።